ሁሌ የምንጠቀም ሁሌ ለፀጉራችን ወሳኝ ሁሌ በየቀኑ የምንጠቀም በጣም አሪፍ ነው። ተጠቀሙ። እኔ ተጠቅሜ ያየሁት በጣም ለውጥ አይቻለሁ። ለፀጉሬ ተስማምቶኛል። ተጠቀሙ። ጅረማ ባይ ቀባ ፈየደማዳ የሮ ሁንደ መታከኛት ዲበኑ ዲቀቹስ ባኑ ዲቀኑስ ረክነን ቀቡ ጀቹዳ ፈየደማ ዱጋ ረቢ ባየ በሬዳ ፈየደማ ለይቹዳ ከሰቱ ጆለን መታን ከሳም ቡቀይ ጭጭቴ ሰረክሱ ፈየደማ መታ ከመዩ ማንታኔ አጲስ ፍርዳስ ማንታኔ ሹሩባስ ዳተኔ ወጅራተን የሮ ሁንደ መታ ከሰንቲ ቢፍተኔ ማሳጂ ጎቹ ቀብዶ ጀቹዳ ባይ በሬዳ ስንንጀዳ አሸማ አከም ጅርቱ ኦርዶፍቶታ ኪያ ነገኝ ዋቀዮ ማነ ጀርተንቲ ቢየ ጅርተንቲ ሲኒፍ ሐባየቱ ነጋ ኮቴ ገለተ ረቢ ሲኒ ሰከ ነጋታ ተነብዲን ቀባ አራሞ ማል ቀበደ ሲኒ ዱፌ ብሻን እንትኒ ሮዚ ወድኔን ወኖ ብሻን ቲቪ ፍኖቹዳ ሰብሻን ቆፋን ዳፌ ጀቹዳ ዞትሪ የሮ ሁንዳ ከኒ ማታ ከኝት ፈየደም የሮ ዲቃቹ ደፍጀችን ብቻ ሶንታን የሮ ሁንደ ጉያዳን ማታ ከኝፍ ከፈየደም ማታኒስ ዳሜቲስ ሄከሜቲስ ረክነን ቀቡ የሮ ሁንዳ ከፈየደም ነው ከንፎዲሳ በሬዳ ጀቹዳን ማልፊን ቁሩንፉዲ የሮ ሁንዳ ኡማ ኬሳ ናፍሲሶኒ ፎዲ በሬዳ ስለቀቡ ጀቹዳ ቁሩንፉዲ ባየ ፎሊሳ ባየ በሬዳ ማታ ከኝፉ ጠረኒሳ ባየ በሬዳ ላይ ጀቹዳ እኔ ሁንዳ ኬቻው ነምቢሱ ቁሩንፉዲ ጀቹዳ እና ቁሩንፉዲዳ ነንቆቤ ፈደ ሮዚ ማንካ ቶኮ እና ሲጋ ማጥበሻ የወኝሞ ሮዝመሪ ጀቹዳ ፍሪጅ ኬሳ ቱሬ ከና ጉራቼ ማንፊን መነ በረዶ ስለ ቱሬፉ ከናት አካቱ ጉራቼ ጀቹዳ ማለጂ ደዳ አዲስ ይደ ጀቹዳ ሃራዳ ባይ በሬዳ አዲስ ይደ አጂ ደዳ ጀቹዳ ከና ማልፊን ቢፍቲሳ ጅጅራሜ ማገሪሳ ከራ ጉራቻ ስለ ጅጅራሜ ዋን ነው ለቹዳ ፍሪጅ ኬሳ በ በረዶ ቱሬ ከዛናማ በረዶ ገለክሳ ስለ ጅሩፍ ሃሉሳ ጉራቼ ጀቹዳ እና ኢሳን ከነ ሰዴኔ ወለቲ ደንፈሳ ጀቹዳ ማንቀን ሩዚ ባይሱን ቀም ሩዚ ስለባየቱ ሩዚ ማንካ ቶኮ ጀቹዳ አንዲ ማንካ ሩዚ ጀቹዳ እና ሶስቱን አንድ ላይ ካፈላን በኋላ ሁሌ ፀጉራችን ላይ ምራጭ ማለት ነው። ያ በጣም አሪፍ ነው ለፀጉራችን ሁሌ ይሄን ስንረጨው እንትን አይነቃቀልም አይበጣጠስም በጣም አሪፍ ነው። እኔ ስለተመቸኝ ነው ለእናንተ ለምን ማሳልፍላችሁ። እኔ ሁሌ እንትን ምለው እኔ ተጠቅሜ ነው እንትን ማረገው ማለት ነው። የተጠቀምኩ ነው ሁሉም ነገር እየተጠቀምኩ ነው። ለውነት ብዙ አይቻለሁ ማለት ነው። አሪፍ ነው። እኔ ተመችቶኛል። ለፀጉሬ ተመችቶኛል። ሁሌ ፀጉሬ ሲታጠብ አይነቃቀልም፣ ፀጉሬ አይበጣጠስም እና በጣም አሪፍ ነው እና ተጠቀሙ። ለምን ለፀጉራችን ምንም ጉዳት እንትን አይልም፣ ጉዳት አይደርስም ፀጉራችን ላይ በጣም አሪፍ ነው። ለምን ይሄ ኬሚካል የለም። ቤታችን ውስጥ እንደዚህ አዘጋጅተን መጠቀም እንችላለን ማለት ነው። እና ሩዝ ደግሞ አንድ ማንካ ብቻ ሳይበዛ ሩዝ ይበዛል። አንድ ማንካ እና ቁርንፉድ የፈለጋችሁን ያህል መጠቀም ትችላላችሁ። ይሄም የፈለጋችሁን ያህል ማለት ነው። ምንም ጉዳት የለም። ሩዙ ለምን ስለሚበዛ አንድ ማንካ እንዳይቦካባችሁ። ለምን ከበዛ ይቦካል እንትን ሳይል እና ከነቲ በከቶኮት ኢሳን ሰዴኑ ድስቲ ቁልቁሉት ነቀነ ፈየደና ጀቹዳ ቢሻና ነገሮ እንደ ቢሻና ከኒ ፈየደሙ ቢሻን ኡጋቲትን ፈየደማል እና የሮ እንደ ከፈየደሙ ቢሻን ኡጋቲ ቢሻን ቁልቁሉ ጀቹዳ ቢሻን
አይላንዴ ዱዳ ባይበረዳ ማለትም ቢሻን ቢያከና እንቤቱ ረክና ቀባ ቢሻን ወሮን ቢየ ዱባይ ከሰጀት ከንጀቱዳ እና ከነፋን ትማከሞ ጆሌቲ ማሊፊ አፋን ኢትኑ ማክኒ አገኙ አፋን ኦሮሞ የዳኒ ወርሶዳ ነጋፈና ነትማከፊ እና ረክነን ቀቡ ኑሲፍ ፈየደምና ማሪፋት ማከዘለ ናንተ ዳኒ ፈና ማሪፋን ወሊመከ እና አንድ ላይ እንደዚህ እንትን ብለን እስከምፈላ ድረስ እንጠብቃለን ማለት ነው። እኔ ሁሌ የምጠቀመው ንጹህ ውሃ ነው ያላንድ ውሃ። ለምን የዚህ ሀገር ውሃ ታውቃላችሁ ጨው አለ፣ አስቸጋሪ ነው ለፀጉር በጣም እንትን ነው። ፀጉራችን ሁሌ የሚበጣጠስ የምነቃቀል ውሃ ችግር አለበት የዚህ ሀገር። በተለይ እዚህ ዱባይ ላይ ያላችሁ ልጆች በጣም አስቸጋሪ ነው ውሃ። እኔ በጣም አስቸግሮኛል፣ ግን ፈጣሪ ይመስገን አሁን ይሄንን ነገር መጠቀም ከጀመርኩ በኋላ አሪፍ ነው፣ ይሻለኛል። እንደ ድሮ አይደለም። ለምን እዚህ እንደመጣው ፀጉሬ ብዙ ተነቃቅሎ ተበጣጠሰ እንትን ሆነብኝ፣ በጣም ተጎዳብኝ። ግን አሁን ይመስገን አሪፍ ነው። ከጋርታ ተንተከተኩ ደቂቃ ቁዳን ይደቱዳ አማ ደቂቃ ቁዳን ዶርሲሳኒ ወይሰኔ ወገን እንባያታ ማለት ከነቱ ማንካተኩ ወደ ደቱዳኔ መሳሃር ልሳ አዳቲ ተንተከተክ ሲሳ ደቱዳ ማለት አንሆነስ ሮዝቫሊንስ ጂዳ ስለታይፎ ባየው ለዳፊ ወልፉረታ የጎጋ ታይሞ ደቂቃ ደቅደም ምናምን ወዲን ብልቼስ ወደጆቹ ለማልፈ እንደፊ ወልፉራችሁ ቢሱ ደንዳ ጎጋኒ ጂዳ yotai ረከነን ቀቡ ደቂቃ ሁዳን ሸን haga desin jedhe jechuudha. Baay'ee bareeda mataa keenya fi fooliin qabu fayyadamne garuu fireejii keessa gochuu qabna እና አካሳስኒን jedha. ግን ይሄንን ተጠቅመን ውሃው ማለት ነው ፍሪጅ ውስጥ ማረግ አለብን። ለምን ሽታ ሌላ ሽታ እንዳያመጣብን ፍሪጅ ውስጥ አርገን ሁሌ መጠቀም ማለት ነው። ሁሌ ፀጉራችን እንትን ለፀጉራችን መጠቀም ችግር የለም። ሳንታጠብ ምንም ሽታ አመጣም። በጣም አሪፍ ነው እና ተጠቀሙ። ስጋ መጥበሻው ደግሞ እርጥብ ስለሆነ 10 ደቂቃ አቆይተን እናውጣለን። ይሄ ደረቁን ከተጠቀምን ግን እንትን 20 ደቂቃ 25 እስከ 30 ማበስለ እንትን ሩዙ ሳናበዛ ሩዙ ሲበዛ እንትን ነው እንትን ይላል በዛ ይላል ይቦካል ማለት ነው። እና እንደዚህ ሩዙን አንድ ማንካ አርገን አሁን እኔ እንትን እርጥቡ ስለሆነ ስጋ መጥበሻ 10 ደቂቃ ነው የምጠቀመው። በጣም አሪፍ ነው፣ ተጠቀሙ። እኔ ስለተመቸኝ ነው ለእናንተ